ገንዘብ እንዴት እንሰራለን? የፊት አሻራስ የት ጋር ነው የምንሰጠው? ውስጣዊ ገጽታው ምን ይመስላል? ኒኪ ላይቭ ምን ይመስላል ውስጣዊ ገጽታው? ሰላም ውድ ፋሚሊዎች እንኳን ደህና መጣችሁ ብለናል። ዛሬ ደግሞ ኒኪ ላይቭ ምን እናያለን የሚለውን ነገር ስናይ ውስጣዊ ገጽታው ምን ይመስላል? ኒኪ ላይቭ የት ጋር ነው የሚገኘው? ቻት የት ጋር ነው የሚገኘው? የት ጋር ነው የሚገኘው? ፕሮፋይላችን የት ጋር ነው የሚገኘው? አጠቃላይ የት ጋር እንደምናገኛቸውና ሴቲንጎችን በሙሉ እናያለን ማለት ነው። በሁለት ፓርት ረጅም ስለሆነ በሁለት ፓርት ከፍለን ፓርት 1 እና ፓርት 2 ብለን እናያለን ማለት ነው። ገጽታው ምን ይመስላል? አንድ ሰው አንድ ሆስት ወይም አንድ ኤጀንት ገጽታውን ካላወቀ ውስጣዊ ገጽታው ምን እንደሚመስል ካላወቀ ስራ መስራት አይችልም፣ ወይም ልጆችን ሰብስቦ ማስተማር አይችልም፣ ብቁ ሊሆን አይችልም። ስለዚህ እኛ እንዴት አድርገን አውቀን ውስጣዊ ገጽታው ምን ይመስላል የሚለውን ነገር እንዴት እናውቃለን በሚለው ዛሬ ርዕስ እንወያያለን ማለት ነው። ምን ይመስላል ውስጡ? ገንዘብ የት ጋር ነው የሚገኘው? እንዴት ነው ዊዝድሮ የሚደረገው የሚለውን ነገር ላይ የት ጋር ነው የምንገባው? የፊት አሻራ የት ጋር ነው የምንሰጠው? በአጠቃላይ በዝርዝር ዛሬ ይዤላችሁ መጥቻለሁ። እሺ ቤተሰብ አዳዲሶች ልጆች ካላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። እንዲሁም ነባሮች ካላችሁም ላይክ እያደረጋችሁ አበረታቱኝ። ከእናንተ ምንም የሚቀነስባችሁ ነገር የለም። የኔ አበረታቱኝ ለኔ ይጠቅመኛል። ፋሚሊ እናሳድገው፣ ቤተሰብ እናሳድገው፣ ፋሚሊ እናሳድገው። መስራት የምትፈልጉ ልጆች ካላችሁ ኒኪ ላይቭ ላይ ከታች ደግሞ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ሊንኩን ተጠቅማችሁ ገብታችሁ እኔ ጋር ቴሌግራም አናግሩ። የቴሌግራም ቦቴን አስቀምጥላችኋለሁ። እዛ ጋር ማውራት ትችላላችሁ ከኔ ጋር። መስራት የምትፈልጉ ልጆች ካላችሁ አሁን የምታዩት ልጆች ካላችሁ ቤተሰብ ደግሞ ይህን ቪዲዮ በደንብ ተመልከቱት። ውስጣዊ ገጽታው ምን እንደሚመስል በደንብ እዩት፣ በደንብ ተረዱት። አፕሊኬሽኑ ምን እንደሚመስል አዲስ ሰው ሲመጣ እንዴት ማስረዳት እንዳለባችሁ በደንብ ተማሩበት ብዬ አስባለሁ። ይሄንን አይታችሁ ውስጣዊ ገጽታ ይጠፋችኋል ብዬ አላስብም። ይሄ የታለ ፕሮፋይል የት ጋር ነው የምንቀይረው የሚለው ቦታ ይጠፋችኋል ብዬ ስለማላስብ ይህን ቪዲዮ በደንብ ተመልከቱት። ስለምትከታተሉ ከልብ አመሰግናለሁ። ላይክ ሼር ማድረጋችሁ እንዳይረሳ። ኮሜንትም ቦታው ለእናንተ ነው የተፈቀደው። ኮሜንት መጻፋችሁን አትርሱ። እሺ ጥያቄ ካላችሁ ኮሜንት ጻፉልኝ፣ አየዋለሁ፣ እመልስላችኋለሁ። በቀጣይ ምን እንዲሰራ የምትፈልጉት ነገር ካለም ጻፉልኝ፣ አየዋለሁ። እሺ ስለማየው ችግር የለም እንትን በሉኝ። አሁን ወደ ቀጥታ ወደ ቪዲዮ ፓርት 3 ነው ይሄ። ፓርት 4 ላይ ደግሞ ታስክ እንዴት እንሰራለን የሚለውን ነገር አይዤ እመጣለሁኝ ማለት ነው። ቃል በምገባላችሁ መሰረት ታስክ እንዴት ነው የምንሰራው፣ የሰራነውስ እንዴት ነው ሪሲቭ የሚለውን ነገር በስነ ስርዓት ይዤላችሁ እመጣለሁ ማለት ነው። ዛሬ አሁን ገጽታው እናያለን። እሺ ቀጥታ ወደ ቪዲዮ እንሂድ። ኒኪ ላይቭን ስንከፍተው ይሄን የመሰለ ኢንተርፌስ ያመጣልናል። እንዳይት ገጽታ ነው የሚያመጣልን ማለት ነው። ይሄን ይመስላል። እዚህ ጋር የምታያቸው ልጆች ላይቭ የሚሰሩ ልጆች ላይቭ ላይ ተቀምጠው ስራቸውን እየሰሩ ያሉ ልጆች ናቸው። ቫይራል ያሉ ልጆች እነዚህ እንደምትመለከቷቸው ሁሉም ማለት ነው ቫይራል ያሉ ልጆች ላይቫቸውን እየሰሩ በቀን አሪፍ ኢንካም እያገኙ ያሉ ልጆች ናቸው። እዚህ ጋር የምታያቸው ልጆች ሁሉም እየሰሩ ኢትዮጵያውያንም ከኢትዮጵያ ውጭ። ስለዚህ እነዚህ ያሉት እዚህ ጋር ያሉት የምታያቸው ቫይራል ነው። እሺ አሁን ከመጀመሪያው ጀምረን እንይ። መጀመሪያ እዚህ ጋር የምታዩት ከሆነ ላይቭ ይላል። እቺኛዋን ነው የምናይ። ላይቭ ማለት ምንድን ነው? ላይቭ ጋር ቀጥታ መጀመሪያው ጋር ስናደርገው ይሄኛው ላይቭ ጋር እናደርገዋለን። የመጀመሪያው ላይቭ ጋር ይሄንን ካና እንየው እስኪ። ይሄ ላይቭ ምን ይባላል መሰላችሁ? ይሄ ላይቭ ሶሎ ላይቭ ይባላል። ይሄኛው ላይቭ ሶሎ ላይቭ ይባላል። ሶሎ ላይቭ ማለት ቀጥታ ሙሉ ስክሪን የምንቀመጥበት በሙሉ ስክሪን የምንሰራበት ቦታ ማለት ነው። ሶሎ ላይቭ ለምን ይጠቅማል ካላችሁኝ ለፒኬ መጫወት ነው እንጂ ይሄን ያህል የሚጠቅመን ነገር የለም። ለስራም አይጠቅመንም። ፒኬ ለመጫወት ብቻ። ፒኬ ለመጫወት ከሆነ ሶሎ ላይቭ እንከፍታለን ማለት ነው። ሌላ በአብዛኛው ኢትዮጵያውያኖችን በአብዛኛው አይከፍቱም። ለጨዋታ ከሆነ ግን የግዴታ ይከፍታል። ፒኬ ለመጫወት ሶሎ ላይቭ የሚያስፈልገን ማለት ነው። እሺ ሶሎ ላይቭ ላይ የመጀመሪያው ገጽ ምን አለ መሰላችሁ? ፎሎ አለ። ከዛን ደግሞ ሆት፣ ታለንት እና ኒው አለ። ፎሎ ማለት ፎሎ የሚለውን ስናይ ፎሎ ማለት ምን መሰላችሁ? የኛ ፎሎ ያደረግናቸው ልጆች እየሰሩ ያሉ ልጆች ማለት ነው። እነዚህ ናቸው። አሁን ለምሳሌ እኔ ፎሎ ያደረኳቸው እየሰሩ ያሉ ልጆች እነዚህ ያሉ ማለት ነው። ይሄ ማለት እኛ ፎሎ ያደረግናቸው እየሰሩ ያሉ ልጆች ማለት ነው። ቀጣይሳ ሆት ይላል። ሆት ማለት ቫይራል የምናይበት ቦታ፣ አጠቃላይ ቫይራል ያሉ ልጆችን የምናይበት ቦታ፣ ቫይራል የምናወዳድርበት ቦታ፣ አጠቃላይ ሁሉንም ማግኘት ከፈለግን ሆት ጋር እንሄዳለን ማለት ነው። ስለዚህ ሆት ጋር ሄዳችሁ ቫይራል ያሉ ልጆችን ማየት ትችላላችሁ። ማን ቫይራል ወጥቷል፣ ማን አልወጣም፣ ማን አለ፣ እንደዚህ ማን ይሰራል የሚለውን ነገር ሆት ላይ ሄዳችሁ ማየት ትችላላችሁ። ቀጣይ ጋር ደግሞ ታለንት ይላል። ታለንት ላይቭ የሚለው ጋር ያለን አትርሱ። እሺ ላይቭ ጋር ታለንት የሚለው በታለንታቸው እየሰሩ ያሉ ልጆች ሙዚቃ ሊሆን ይችላል፣ መዝሙር ሊሆን ይችላል፣ ስለ ሃይማኖት ጉዳይ ሊሆን ይችላል፣ ዳንስም በቃ በታለንት ጉዳይ እየሰሩ ያሉ ልጆች ናቸው። ከጊፍተሮቻቸው ጊፍት የሚቀበሉ እነዚህ ታለንት ጋር አሉ ማለት ነው። ኒው ስንል ደግሞ እነዚህ ኒው የሚል ደግሞ አዳዲስ አሁን የገቡ
እስከ 5 ቀን ያልሞላቸው ልጆች አዳዲስ ልጆች እዚህ ጋር ነው የምናገኛቸው። ኒው ጋር ኒው ማለት ይሁ ተመልከቷቸው። ይሄኛው ሶሎ ላይቭ ስለሆነ ነው 3 ልጆች የመጡ እንጂ ፓርቲ ላይ ቢሆን በጣም ብስ ይመጣል። ስለዚህ የላይቭ የሚለው ቦታ ይሄን ይመስላል፣ ሶሎ ላይቭ የሚለው ማለት ነው። አሁን ቀጣይ ምድር የምናየው ፓርቲ፣ ይሄኛው ፓርቲ የሚለው እናያለን። እሺ ፓርቲ ማለት ደግሞ ፓርቲ ማለት ወንበር ከፍተን ወንበር ይዘን እስከ 12 ወንበር ድረስ ከፍተን ልጆቻችንን የምናስተምርበት ቦታ። እኛ የከፈትነው ልጆች ደግሞ እንደ ላይቭ ፊታችን እየታየ ላይቭ ማለት ነው። በቃ ላይቭ ፊታችን እየታየ የኛ ይታያል ካሜራ። ሌሎች ግን አብረውን የሚቀመጡ ልጆች በላይቭም ሆነ በድምጽ በፎቶ መቀመጥ ይችላሉ። ምርጫቸው አድርገው በላይቭም ሆነ በፎቶ የሚቀመጡበት ቦታ ምን ይባላል? ፓርቲ። ፓርቲ አጠቃላይ አሁን እዚህ ውስጥ ያለ ሰው በአጠቃላይ ስራውን የሚሰራበት ቦታ ምንድን ነው ይባል ካላችሁ ፓርቲ ነው። ፓርቲ ላይ ነው ተቀምጠን ስራ የምንሰራው። እዚህ ጋር ነው ሁላችንም ቢሆን ፓርቲ ላይ ተቀምጠን የቀን ታስካችን እንሰራለን። የቀን ታስካችን ፓርቲ ላይ ተቀምጠን እንሰራለን። እንዴት እንሰራለን የሚለው ነገር ሌላ ነው። እሱን ደግሞ በራሱን የቻለ ርዕስ አለው እናየዋለን። ፓርቲ ማለት ይሄ ነው። እሺ ፓርቲ ላይ ፎሎ የሚለው ልጆችም አሁንም ፎሎ ያደረግናቸው ልጆች ናቸው። እነዚህ ፎሎ ያደረግናቸው ልጆች እየሰሩ ያሉ ልጆች ናቸው። እነዚህ አሁን ፎሎ ያደረግናቸው አሁን ለምሳሌ እኔ ፎሎ ካደረግኩት ሰው እስካሁን ዛሬ ጠዋት ጀምሮ እየሰሩ ያለ 4 ልጆች ናቸው። በሰዓት እየሰሩ ያለ ማለት ነው። ስለዚህ ለዛ ነው ሆት የሚለውን እንከው። ሆት የሚለው ቀጣይ ጋር ስንነካው አሁንም ይሄ ሆት የሚለው ቦታ ቫይራል ያሉ ልጆችን የምናይበት ቦታ ነው። አሁንም ይሄ ሆት የሚለው ቦታ አጠቃላይ ቫይራል ፓርቲ ጋር ማለት ነው። ፓርቲ ጋርም ላይቭም ጋር አንድ ነው። ይሁ ተመልከቱ፣ ብዙ ኢትዮጵያኖች አሉ ቫይራል ያሉ ልጆች በደንብ እየሰሩ ስራቸውን ማለት ነው እየሰሩ ያሉ ልጆች ይኸው እዚህ ጋር አሉ። ቀጣይሳ አሁንም ፓርቲ ጋር ምን አለ? ኒው እነዚህ አዳዲስ ልጆች በተለይ ኤጀንቶች እዚህ አካባቢ ተመልከቱ። ይሄ አጠቃላይ አዳዲስ ልጆች ናቸው። አሁን ከላይ ያሉት ኢትዮጵያውያኖች ናቸው። ልጆችን ከሌላ ፕላትፎርም መሄድ ሳይጠበቅብንም ከዚህ መሰብሰብ እንችላለን። ይሄ አዳዲስ ልጆች ናቸው። ሁሉም ዝም ብሎ አፕሊኬሽኑን ከማስታወቂያ ሰምቶ ስሙን ሰምቶ የከፈተ በሙሉ ቀጥታ መጥቶ ኒው ጋር ነው የሚቀመጥ ላይቭ ሲገባ ማለት ነው። ስለዚህ ከዚህ ጋር አዳዲስ ልጆችን መሰብሰብ እንችላለን። አዳዲስ የሆኑ ልጆችን እየገባን ማየት እንችላለን፣ መያዝ እንችላለን ማለት ነው። እሺ አሁን እዚህ ጋር አዳዲስ ልጆችን መመዝገብ እንችላለን። አሁን ለምሳሌ ይሄኛው ፕሮፋይል ያልቀየሩ በአብዛኞቹ ፕሮፋይል ያልቀየሩ ልጆች አዳዲስ ልጆች ናቸው። በአብዛኞቹ ኤጀንት ራሱ የሌላቸው የምናገኛቸው ልጆች ይኸው ተመልከቱ። ታች ድረስ እየሄዳችሁ ብዙ አለ። እኔ አሁን ራሱ ለማሳየት ብዬ በዚህ ጠዋት 4 ነው 5 ፕሮፋይል ያልቀየረ ልጅ አየሁ። ይሄ ማለት ኤጀንት የሌላቸው ናቸው በአብዛኞቹ። ስለዚህ ከዚህ ውስጥም እኛ ሰው ማግኘት እንችላለን ማለት ነው። ፓርቲ ይመስላል። ከዚህ ውስጥም እኛ ሰው ማግኘት እንችላለን። ቀጣይ ምንድን ነው? ክለብ ምንድን ነው? እስኪ እንከውና እንየው። ይኸው መጥቶልናል። ክለብ ማለት ደግሞ እኛ ልጆቻችንን ይዘን የምንወያይ ልጆቻችንን የምናስተምርበት ቦታ፣ እንደ ፓርቲ ወንበር ይዘን የምንወያይበት ቦታ፣ ላይቭ ሳይሆን በፎቶ ብቻ ሆነን ወንበር ይዘን የምንወያይበት ቦታ፣ ልጆቻችንን የምናስተምርበት ቦታ ምን ይባላል? ክለብ ይባላል። ክለብ ለማንኛውም ሰው ቀጥታ እንደገባ አይከፈትለትም። ለማንኛውም ሰው አይከፈትም። ክለብ የሚከፈተው መቼ ነው? ሌቭላችን ሪች ሌቭላችን 5 ሪች ሌቭላችን 5 ቻርም ሌቭላችን ደግሞ 4 ሲደርስ ክለብ ይከፈትልናል። ክለብ ማለት የምንወያይበት፣ ልጆቻችን የምናስተምርበት፣ ልጆቻችን ብቁ የምናደርግበት እንዲሁም ራሱ ታስክ ያለው የቀን ታስክ ያለበት ቦታ ነው። ክለብ ስንሰራ የራሱን የቻለ የቀን ታስክ ያለበት ቦታ ነው። ስለዚህ ክለብ ማለት ይህን ይመስላል። እዚህ ጋር የምታዩት እንደዚህ ያሉት የዓለም አቀፍ ቫይራል የወጡ ክለቦች ናቸው ከላይ ያሉት። ስለዚህ ክለብ አሪፍ ክለብ ብትገቡ መክራቸዋለን። በተለይ ደግሞ ቆየት ያሉ ክለቦች ካሉ እነሱ ጋር ገቡ። ምክንያቱም እነሱ የቀን ታስካቸውን ስለሚሰሩ አሪፍ ታገኙበታላችሁ። አዳዲስ ገና መመስረት ላይ ያለ ክለብ ከገባችሁ ግን ገና ተመስርቶ እንትን እስኪል ድረስ ብዙ ጣጣ አለው። ስለዚህ አዳዲስ ክለቦች ሳይሆን መግባት ያለባችሁ ነባር ክለቦች ላይ ገብታችሁ ጆይን እያደረጋችሁ የቀን ታስካችሁን ስሩ። አራተኛ እዚህ ላይ ብጋ አራተኛ ያለውን ኤክስፕሎረር የሚለውን እንየው። ኤክስፕሎረር ማለት ደግሞ እንንከው እስኪ። ይሄ ማለት ዓለም አቀፍ ማለት ነው። ዓለም አቀፍ አጠቃላይ በባንዲራችን የምናገኝበት ቦታ የምንፈልገውን ሀገር እዚህ ጋር ከላይ የምታዩት ይታያቸዋል ብዬ ተስፋ አደርጋለሁ። ይሄ ሀገር አለልን። እሺ ጋር ደግሞ ሞር የምትላለች ሞር እያደረግን ሀገሮችን መምረጥ እንችላለን። እንደዚህ እያደረግን እየመረጥን ማየት የምንችልበት ቦታ ምን ይባላል? ኤክስፕሎረር። ሀገሮችን እየመረጥን የምናይበት ቦታ ማለት ነው። ስለዚህ ኤክስፕሎረር ላይ ገብተን ሀገሮችን እየመረጥን ማየት እንችላለን ማለት ነው። የተለያዩ ሀገሮችን እየመረጥን ቫይራል ያሉ ልጆችን ማየት እንችላለን። ኤክስፕሎረርም የገባችሁ ይመስለኛል። ያው ገጽታ ስለሆነ ነካ እያረኩንም አልፎ። እሺ ቀጣይ ያለችው አምር የሰርች በተን እንንካት። ከዛን
ይሄ ማለት ደግሞ አንድ የምንፈልገውን ሰው እዚህ ጋር ነው በአይዲ ሰርችን የምናገኘው የምንፈልገውን ሰው። ለምሳሌ እኔ የሆነ ሰው ፈለግኩ እንበል፣ በስም ሳይሆን በአይዲ ነው የምናገኘው። እዚህ ጋር በአይዲያችን ማለት ነው። እዚህ ጋር ባለው ቁጥር ጽፈን ነው የምናገኘው። አሁን ለምሳሌ እኔ አንድ አይዲ ልጻፍ እስቲ 70042974 ከዛም በኋላ እንዲጻፍ ነው አይደል? አዳዲሶች በጣም ትቸገራላችሁ። እንደዚህ ከጻፋችሁት በኋላ የት ጋር ነው ሰርች የምናደርገው የምትሉት ነገር አለ። እዚህ ጋር ምንም የሰርች በተን የለም። የት ጋር ነው የምናደርገው? ራሳችን ኪቦርድ ጋር ታች ጋር ታያችሁ ከሆነ እዚህ ጋር ማለት ነው። ራሳችን ኪቦርድ ጋር የጻፍንበት ኪቦርድ ጋር ሰርች የሚለውን እነካዋለን። ሰርች የሚለውን ስንነካው ይኸው ተመልከቱት፣ ፋሲከውቱ ይላል። ይሄ የኔ አካውንት ነው ማለት ነው። ፋሲከውቱ እንደዚህ አድርጋችሁ ሰርች አድርጋችሁ የምትፈልጉትን ሰው ማግኘት ትችላላችሁ። አይዲውን በማስገባት ብቻ ማለት ነው። አይዲውን እያስገባችሁ ሰርች ማድረግ ትችላላችሁ። ሰርች ስታደርጉ ግን በኪቦርዳችሁ ጋር ነው ሰርች ማድረግ ያለ። ያንን አትርሱ እሺ። ይሄን ሰርች ባሩ ይሄን ይመስላል። ቀጣይ ደግሞ ምን አለ? ግሎሪ ራንክ ይላል። ይሄኛው እዚህ ጋር እስኪ እንንካና ነው። ግሎሪ ራንክ ማለት ዓለም አቀፍ ላይ ከላይ ከአንደኛ ደረጃ ያሉት ከ1 እስከ 3 ምናምን ደረጃ ያሉት ከ1 እስከ 10 የሚታይበት ቦታ ነው። በጊፍተር ሊሆን ይችላል፣ በቻርም ሌብል የምታዩት ይታያችኋል። እዚህ ጋር ቻርም ሪች ሌብል፣ ቻርም ሌብል፣ ሪች ሌብል፣ ራንደም ፒኪ፣ ክለብ፣ ጊፍት እዚህ ጋር ማየት ትችላላችሁ። ሁሉንም አሁን ማንም ይመራ የሚለውን ነገር ማለት ነው። ስለዚህ ደግሞ ስትሄዱ ደግሞ ማን አለ? በጊፍት አለ፣ ከዛም በኤጀንት ደረጃ አለ፣ በላኪ የሚሰጥ አለ። እዚህ ጋር እየገባችሁ ተመልከቱት። ይሄኛው ምንድነው? ዓለም አቀፍ ማን እየመራ እያለ። ስለዚህ አሁን በቻርም ሌብል ስናይ በዴሊ ያለ ዴሊ ላይ ነው ዛሬ ያለ፣ ከዛ ኔስተርዴ ያለፈው። ይሄው ተመልከቱት፣ ይሄ ሰው እየመራ ነው፣ እንደዚህ እየመሩ ነው ማለት ነው። እነዚህ ይሄኛውን የምናይበት መወዳደሪያ ቦታ ማለት ነው። ማን እየመራ ነው፣ ማን በቻርም ሌብሉ በሪች ሌብሉ ማን እየመራ ነው የሚለውን ነገር የምናይበት ቦታ ይሄ ይባላል ማለት ነው። ስለዚህ አሁን አንደኛ በሪች ሌብሉ አንደኛ ይሄኛው ነው ማለት ነው። የምናይበት ቦታ የትኛው ነው ካላችሁ እዚህ ጋር መጣችሁ። እኛም ለመወዳደር ምን ማቅረብ እንችላለን፣ ምን መስፈርቶችን ማድረግ አለብን ካላችሁኝ እዚች ጋር ትታያችኋለች። እዚህ ጋር የቀስት የጥያቄ ምልክቷን እሷን ንኳት። እሷን ስነኳት ሩል ይመጣላችኋል። ይሄው ራንኪንግ ሩል ይላል። ይሄኛውን ሩል አንብቡት። ይሄንን ሩል ዝቅ እያደረጋችሁ እንደዚህ አንብቡት። ይሄንን መስፈርት ካሟላችሁ ከአንድ እስከ 10 የማትወጡበት ምንም ምክንያት የለም። ግን መስፈርቱ ማሟላት አለባችሁ። ይሄን መስፈርት ካሟላችሁ ከአንድ እስከ 10 የማትወጡበት ምክንያት የለም። ስለዚህ መስፈርቱን ማሟላታችሁን ራሳችሁን አሳምኑበትና ደረጃ ለመያዝ ከፈለጋችሁ መስፈርት አሟሉ ማለት ነው። ከዛን ደግሞ አንዴ ባክ እንበልና አሁን የላይቭ ቦታን ይሄንን ጨረስን። አጠቃላይ ግልጽ የሆነ ይመስለኛል ገጽታው ማለት ነው። አጠቃላይ የላይቭ ቦታን ጨርሰናል። አሁን ምንድን ነው የምንሄደው? እዚች ጋር ፖስት የምትለው ጋር ታያችኋለች ብዬ ተስፋ አደርጋለሁ። ፖስት ጋር ሄድና ፖስት ምንድነው የሚለውን ነገር ደግሞ እንይ።